ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? ሁላችሁንም ሰላም እላለሁኝ። በባለፈው ክፍል የማቴዎስ ወንጌል ምዕራፍ 3ና 4ን ለማጥናት ሞክረናል። በዚህ ክፍል የማቴዎስ ወንጌል ምዕራፍ 5ን በአጭሩ ለማጥናት እንሞክራለን። እስከ መጨረሻው ድረስ እንድታዳምጡት በአክብሮት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 5 አጠቃላይ 48 ቁጥሮች ያሉት ሲሆን እነዚህን 48 ቁጥሮች እያንዳንዱን ለማጥናት እንሞክራለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 2 ያለውን በምናነብበት ጊዜ ኢየሱስ ክርስቶስ ደቀ መዛሙርቱን ለማስተማር ወደ ተራራ እንደወጣ እናነባለን። እንደዚህም ይላል፣ ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 12 ያለውን በምናነብበት ጊዜ ስለ እውነተኛ ደስታ ያስተምረናል። እነዚህን የሚያደርጉ ሰዎች ደስ ሊላቸው እንደሚገባ ብፁዓንም እንደሚባሉ በዝርዝር ይነግረናል። የመጀመሪያው በመንፈስ ራሳቸውን ዝቅ የሚያደርጉ ሰዎች መንግሥተ ሰማያት የእነርሱ ስለሆኑ ደስ ሊላቸው ይገባል ይለናል። የሚያዝኑ ሰዎች እግዚአብሔር መጽናናትን ስለሚሰጣቸው ደስ ሊላቸው እንደሚገባ፣ የዋሆች ምድርን ስለሚወርሱ ደስ ሊላቸው እንደሚገባ፣ ጽድቅ እንደ እህል የሚርባቸውና እንደ ውሃ የሚጠማቸው ጽድቅን አግኝተው ስለሚረኩ ደስ ሊላቸው እንደሚገባ፣ ምሕረትን የሚያደርጉ ሰዎች ምሕረትን ስለሚያገኙ ደስ ሊላቸው እንደሚገባ፣ ንጹሕ ልብ ያላቸው ሰዎች እግዚአብሔርን ስለሚያዩት ደስ ሊላቸው እንደሚገባ፣ በሰዎች መካከል እርቅንና ሰላምን የሚያደርጉ የእግዚአብሔር ልጆች ስለሚባሉ ደስ ሊላቸው እንደሚገባ፣ ስለ ጽድቅ ስደትንና መከራን የሚቀበሉ መንግሥተ ሰማያት የእነርሱ ስለሆነች ደስ ሊላቸው እንደሚገባ፣ በተጨማሪም በእኔ ምክንያት ሰዎች ሲሰድቧችሁና ሲያሳድዷችሁ በውሸትም ስማችሁን ሲያጠፉ ደስ ይበላችሁ። በመንግሥተ ሰማያት የምታገኙት ዋጋ ትልቅ ስለሆነ ደስ ይበላችሁ፣ በደስታም ፈንድቁ። ምክንያቱም ከእናንተ በፊት የነበሩትን ነቢያት እንዲሁ ስደትና መከራ አድርሰውባችኋልና በማለት እውነተኛ ደስታ የሚገኝባቸውን መንገዶች በዝርዝር ያስተምረናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 ያለውን በምናነብበት ጊዜ ስለ ጨውና ስለ ብርሃን ምሳሌነት ያስተምረናል። እንደዚህም ይላል፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል። መልካሙንም ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ በማለት እኛ የምድር ጨው እንደሆንንና ለዓለም ደግሞ ብርሃን እንደሆንን መጽሐፍ ቅዱስ ያስተምረናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 ድረስ ያለውን በምናነብበት ጊዜ ኢየሱስ ክርስቶስ የሙሴን ሕግንና የነቢያትን ትምህርት ለመሻር እንዳልመጣ እንደውም ፍጹም እንዲሆኑ ሊያደርጋቸው እንደመጣ ያስተምረናል። ይህንንም ስናነበው እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም፣ ሁሉ እስኪፈጸም ድረስ። እንግዲህ ከእነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግሥተ ሰማያት ታላቅ ይባላል። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም በማለት ያስተምረናል። በዚህ ክፍል ሰማይና ምድር እስኪፈጸሙ ድረስ ሕግ ሁሉ እንደሚፈጸሙ፣ እነዚህን ትእዛዛት የሚያፈርስ
ለሌሎችም እንደዚሁ እንዲያፈርሱ የሚያስተምር ማንኛውም ሰው በመንግሥተ ሰማያት ታናሽ እንደሚባል፣ ነገር ግን እነዚህን ትእዛዛት ሁሉ የሚፈጽምና ሌሎችም እንዲሁ እንዲፈጽሙ የሚያስተምር ሁሉ በመንግሥተ ሰማያት ታላቅ እንደሚባል ያስተምረናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 48 ድረስ ያለውን በምናነብበት ጊዜ ኢየሱስ ክርስቶስ ሕግንና ነቢያትን ለመሻር ሳይሆን ለመፈጸም እንደመጣ፣ እሱ የሕግ ሁሉ ፍጻሜ እንደሆነ በምሳሌ እንዳስተማራቸው እናገኛለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 እስከ 26 ድረስ ያለውን በምናነብበት ጊዜ የሰውን ነፍስ ማጥፋት ያስተምረናል። እንደዚህም ይላል፣ ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሠዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው። ወደ ወህኒም ትጣላለህ። እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚያ አትወጣም በማለት ይነግረናል። በዚህ ክፍል የሰውን ነፍስ ማጥፋት ከባልንጀራችን ጋር መስማማት እንዳለብን ይነግረናል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ 30 ያለውን በምናነብበት ጊዜ ማመንዘር እንደማይገባ ይነግረናል። እንደዚህም ይላል፣ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህ ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻልሃልና። ቀኝ እጅህን ብታሰናክልህ ቆርጠህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚቃጠል ይልቅ ከአካላትህ አንድ ቢጠፋ ይሻላልና ይለናል። በዚህ ክፍል ለቀድሞ ሰዎች አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ማየታችሁ እንዲሁም መመኘታችሁ ማመንዘር ስለሆነ እንደሱ እንዳታደርጉ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 31 እስከ 32 ድረስ ያለውን በምናነብበት ጊዜ መፋታት እንደማይገባ ያስተምረናል። እንደዚህም ይላል፣ ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ ያመነዝራል በማለት ያስተምረናል። እንዲሁም የማቴዎስ ወንጌል ምዕራፍ 5 ከቁጥር 33 እስከ 37 ድረስ ያለውን በምናነብበት ጊዜ ስለ መሐላ ያስተምረናል። እንደዚህም ይላል፣ ደግሞ ለቀደሙት በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋን ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና። በራስህም አትማል፣ አንዲቱን ፀጉር ነጭ ወይም ጥቁር ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይም አይደለም አይደለም ይሁን፣ ከእነዚህ የወጣ ከክፉ ነውና። ለማቴዎስ ወንጌል ምዕራፍ 5 ከቁጥር 38 እስከ 42 ድረስ ያለውን በምናነብበት ጊዜ ቂም መያዝ እንደማይገባ ያስተምረናል። እንደዚህም ይላል፣ ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉን አትቃወሙ። ዳሩ ግን ቀኝ ጉንጭህን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። እንዲከስህም እጀ ጠባብህን እንዲወስድ ለሚወድ መጎናጸፊያህን ደግሞ ተውለት። ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። ለሚለምንህ ስጥ፣ ከአንተም ይበደር ዘንድ ከሚወደው ፈቀቅ አትበል። ማቴዎስ ወንጌል ምዕራፍ 5
ከቁጥር 43 እስከ 48 ድረስ ያለውን በምናነብበት ጊዜ ጠላቶቻችንን መውደድ እንዳለብን ያስተምረናል። እንደዚህም ይላል፣ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካምን አድርጉ፣ ለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ በማለት ያስተምረናል። በአጠቃላይ የማቴዎስ ወንጌል ምዕራፍ 5ን በምናጠናበት ጊዜ ከዚህ ክፍል የምንማረው የመጀመሪያው ኢየሱስ ክርስቶስ የሕይወታችን አስተማሪ እንደሆነ ነው። ሁለተኛው ከዚህ ክፍል የምንማረው እውነተኛ ደስታን ለማግኘት ምን ማድረግ እንዳለብን ይህ ክፍል በደንብ ያስተምረናል። ሦስተኛው ከዚህ ክፍል የምንማረው እኛ የምድር ጨው የዓለም ብርሃን እንደሆንን በማወቅ የበራልንን ወንጌል ለሰዎች ማድረስ እንዳለብን፣ በእኛ የበራው የቃሉ እውነት ለሰዎች ሁሉ ማዳረስ እንዳለብን ከዚህ ክፍል እንማራለን። በተጨማሪም የሰውን ነፍስ ማጥፋት፣ ማመንዘር፣ መፋታት፣ መሐላ፣ ቂምን መያዝ እንደማይገባን እንዲሁም ደግሞ ጠላቶቻችንን መውደድ እንዳለብን ከዚህ ከማቴዎስ ወንጌል ምዕራፍ 5 እንማራለን። በሚቀጥለው የማቴዎስ ወንጌል ምዕራፍ 6ን ለማጥናት እንሞክራለን። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እርስ በርስ እንማማራለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በእያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።